አንተ መሐመድ ሶስት ጥያቄን ጠይቀሃል ከመለስ እስልምና እንቀበላለን። ነብዩ በጣም ደስ አላቸው። ሶስቱን ጥያቄ አቀረቡላቸው። ነብዩ አለይሂ ሰላቱ ወሰለም አሚኑን አላ ወህይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልይ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋላ። ጅብሪል ይመጣል፣ ስለ ሶስቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ። ነገ ብለህን ነበር መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላሉ አይወርድ። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አለ። ለአንድ ወር መልስ፣ ከወር በኋላ መልስ መጣ። ታሪኩን አላህ ቁርአን ላይ እንዲጀመረው ወየስአሉነከ አን ዚል ቀርነይን፣ አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል። መልሱን ይሁን ልንገራቸው። ሰአትሉ ዐለይኩም ሚንሁ ዚክራ። ዙልቀርነይን ምድርን 500 ዓመት ነው የተጓዘ። 500 ዓመት ከማ ይቁል ኢብኑ አባስ ረዲየላሁ ዐንሁማ። ስለ ዙልቀርነይን ይጠይቁሃል። ስለሱ ትንሽ እነግራችኋለሁ በላቸው። የ500 ዓመቱን ጉዞ አላህ 3 ነጥቦችን ብቻ በመጥቀስ ዳሰሳቸው። የመጀመሪያው ያደረገው ጉዞ ወደ ምዕራብ ነበር፣ ፀሐይ መግቢያ። አላህ ለዚህ ኃያል ንጉሥ ኢና መከና ለሁ ፊል አርድ፣ ምድር ላይ አስመቸነው አለ፣ አደላደንለት፣ ሁሉ ነገር ሰጠ። ወአተይናሁ ሚን ኩል ሸይኢን ሰበባ፣ የሁሉንም ነገር ምክንያት ሰጠነዋል። እውቀት ተሰጥቶታል፣ ብረት ተሰጥቶታል፣ ሰራዊት ተሰጥቶታል። የምህንድስና እውቀቱ የተለየ ነው። የሊደርሺፕ ጥበቡ ላይ የደረሰ ነው። አማካሪዎች አሉት፣ የቋንቋ አስተርጓሚዎች አሉት። የሁሉንም ነገር መንገድ፣ ምክንያት፣ ሁሉን ነገር ሰጠነዋል። ታዲያ ይሄን ምክንያት ተጠቅሞ እጁ ላይ ያለውን የተሰጠውን ስጦታ ተጠቅሞ ወደ ፀሐይ መግቢያ ተንቀሳቀሰ። ወደ ፀሐይ መግቢያ እዛም እንደደረሰ ፀሐይቱ ወደ ጥቁር ጭቃ ወደሚመስል ስትጠልቅ አያት ይላል አላህ። ወንዙ ላይ ደረሰ፣ ጫፍ ደርሶ ከደረሰ በኋላ ወንዙን ማለፍ አልቻለም። ፀሐይዋን ግን ተመለከታት፣ ስትገባያት የአድማሱ ጫፍ ላይ ተመለከታት። ጥቁር ጭቃ ውስጥ ምትገባ ይመስል ነበር ምንጩዝ። ከዛም ሰዎችን አገኘ። አላህ መመሪያ ሰጥቶ አንተ ዙልቀርነይን እነዚህ ሰዎች ላይ ምትፈልገውን እርምጃ ውሰድ አለው። እሱም ላመኑት ሊሸልም ላላመኑት ሊቀጣቸው ቃል ገብቶ ይሄን ቋጭቶ ወደ ምስራቅ ተጓዘ። ወደ ፀሐይ መውጫ ተጓዘ። ልብ በሉ፣ ከደቡብ ወደ ምስራቅ የምድር ጫፍ ስንት ጉዞ እንዳረጉ ሰቡ፣ ስንት ታሪክ እንዳደረገ ሰቡ፣ ስንት ዳኝነት፣ ስንት ጦርነት እንዳረገ ሰቡ። ግን አላህ ሚንሁ ዚክራ ትንሹን ነው ምነግራቸዋል፣ ሰፊ ታሪክም። ወደ ምስራቅም ሲደርስ ፀሐይ ስትወጣ አገኛት። እሷም የወጣችባቸው ህዝቦች ልብስ የሌላቸው መጠለያ የሌላቸው ነበሩ፣ ራቁትም የሚኖሩ ህዝቦች። ከዛም ዙልቀርነይን ጉዞውን ወደ ሰሜን በኩል ተንቀሳቀሰ። ወደ ቱርክ፣ ወደ አዘርባይጃን፣ ወደ አርሜኒያ አካባቢ ተንቀሳቀሰ። እዛም አካባቢ ሲደርስ ሰዎችን አገኘ። ላ የካዱነ የፍቀሁነ ቀውላ፣ ንግግርን የማይችሉ ቋንቋ ማያውቁ የበረሃ ሰዎችን አገኘ። በተራሮቹ መሃል የሚኖሩ ሰዎችን አገኘ። ቋንቋ አይችልም፣ ብዙ አስተርጓሚዎች አሉ። የሆነ ነገር ግን ሊነግሩት እንደፈለገ አቋን በአስተርጓሚ ጠየቃቸው። ምንድነው ፍላጎታችሁ? ኢብኑ አባስ
ቱርጁማኑል ቁርአን የነቢዩ ያጎት ልጅ ምን ይላሉ? 70 አስተርጓሚ ደርሷል ይላሉ። በሱና በነሱ መሃል ልብ በሉ። ከእንግሊዘኛ ወደ ፈረንሳይኛ፣ ከፈረንሳይኛ ወደ ኦሮምኛ፣ ከኦሮምኛ ወደ አማርኛ፣ ከአማርኛ ወደ 70 አስተርጓሚ ተሸጋግሮ መልእክታቸው ይደርሰዋል። ቃሉ ያ ዘልቀርነይን አንተ ዙልቀርነይን ሆይ የእጁጅና መእጁጅ የሚባሉ ምድርን ቢበክሉ ሰዎች አሉ። በእነዚህ ሁለት ተራራዎች መሃል ነው የሚወጡት። እባክህን ግብር እንክፈልህና ተራራውን ዝጋልናል። እነዛ የእጁጅ ወመእጁጅ የአደም ልጆች ዝርያ ናቸው። እኛ 1 እነሱ 9% ልዩነታችን፣ እኛ 10 እነሱ 90። ለወደፊትም ከምድር ውስጥ ይወጡና ምድር እንደሚሞሏት ታሪኩ ሰፊ ነው። ይወጡና ሰው ገለው ሰው በልተው አዝርዕቱን ቆርጠው ይመለሳሉ ወደ ተራሮች ውስጥ። እባክህ ዝጋልን አሉ። ግብር እንኳን አልቀበላችሁም፣ ጌታ የሰጠኝ ልቅና ሌላ፣ ጌታ የሰጠኝ ከፍታ ሌላ ነው፣ ባይሆን እገዙኝ አላቸው። ብረትን ቆራርጠው አመጡ። ብረቱንም በሁለቱ ተራሮች መሃል አነጠፈ። በብረቶቹ መሃል እንጨት ያደርግ ነበር ለማቀጣጠል። ከዛም ንፉት አላቸው በሳት። እንጨቱ ሲከታተል ብረቶቹ ወደ ቀይ ተለወጡ። ያኔም የቀለጠ ነሐስ አምጡልኝ አላቸው። ላይሎይ ማፈሰሰበት። አላህ የሰጠው የምህንድስና ጥበብ ሌላ ነበር። የሚገርም የአርክቴክት ጥበብ የነበረው ነበር ዙልቀርነይን። ያንን የእጁጅና መእጁጅ የሚወጡበት ግንብ አሳምሮ ዘጋው።